ናዝራዊት የበረራ አስተናጋጅ አይደለችም። አክቹዋሊ የሲቪል ኢንጂነሪንግ ተመራቂ ናት፣ ሲቪል ኢንጂነር ናት። ከዛም በኋላም በኢንቴሪየር ዴኮሬሽን ሌላ ዲግሪ የወሰደች ሰው ናት። ጓደኛዋ ናት የኢትዮጵያ አየር መንገድ አስተናጋጅ የነበረች ናት። እናም በኋላ ነው ነገሩን የምናውቀው እንዴት እንደሆነ እንዴት እንደሰጠቻት። ያው በፊትም የተናገርነው ነገር አለ። አብረው ነበረ ወደ ቻይና ሊሄዱ። ናዝራዊት የኢንቴሪየር ዲዛይኒንግ ስራዋን በመቀጠል ያላትን የማርኬት የማቴሪያል ጥናት ያንን እያደረገች ነው የነበረው እና በመጨረሻም አብረው መብረር ሲኖርባቸው አባቴ ሞተ በሚል ሰበብ ቀርታ ናዝራዊትን ትልካታለች። ናዝራዊትን ፈቃደኛ አልነበረችም የተላከውን ዕቃ ይዞ ለመሄድ which was የፀጉር መታጠቢያ ሻምፑ ነው፣ ፈሳሽ ነው እና ለምን ሻምፑ ከዚህ ወደ ቻይና ይሄዳል ብላም ጓደኛዋን ስትጠይቃት የመለሰችላት መልስ የሂውማን ሄር ፕሮሰስ ማድረጊያ ነው የሚል ነው። በኋላ ነው ቻይናም ከደረሰ በኋላ ያ ማቴሪያል ከ3 ወር በላይ ጊዜ ወስዶ ነው ምንነቱ የታወቀው። 5.65 ኪሎግራም ኮኬን ነው የነበረው። እንኳን በናዝራዊት በአንዲት ወጣት ልጅ አቅም አይደለም እንደዛ አይነት ኮኬን በምን አይነት ሁኔታ ሊጓጓዝ እንደሚችል፣ ምን አይነት ሰዎች እንደሱ ዲል እንደሚያደርጉ መቼም የሚያውቅ በውጭ የሚኖር ሰው ምናምን ሊያውቀው ይችላል። ለኛ ብዙም ግልጽ ያልሆነ ነገር ሊሆን ይችላል። ምን ደርሷል የሷ ኬዝ ለምትለው በሌለችበት የ18 ዓመት ፍርድ ተፈርዶባታል። ያም የሆነው በብዙ ልፋትና ድካም ነው። የራሳቸው ጓደኞች በጊዜው የነበሩት የሁለቱም የጋራ ጓደኞች ማለት ነው እነሱ ለምስክርነት ቀርበው ያዩትን ተናግረው ያው የናዝራዊትም ኬዝ መኖሩ ማለት ነው ጥፋት አጥፍታ ስለማታውቅ ያመክረው 15 ዓመት ነው የተፈረደባት። ግን ሁሉም ነገር በሌለችበት ነው she never served ታስራ ሰርቭ አላደረገችም።